86,000 ሜጋዋት የኢትዮጵያ ሌላኛው ተስፋ ከአዲስ አበባ እስከ ዱባይ የሚዘረጋው መስመር የሚያስጎመጀው እንጀራ ከአሜሪካ ወደ ኢትዮጵያ እየፈለሱ ያሉት የቢትኮይን ድርጅቶች የምስራቅ አፍሪካ እምብርት ኢትዮጵያ ላይ ጸጥ ያለ ድንቅ አብዮት እየተካሄደ ነው። ይህ አብዮት ታዲያ ዓለም አቀፍ የኃይል ተለዋጭነትን እንደገና ሊከልስና ኢትዮጵያንም በዓለም መድረክ ሌላ ዋነኛ የኃይል ባለቤት ብሎም ተቀዳሚ አጋር እንድትሆን ሊያደርጋት የሚችል ነው። አሁን ዓለም አቀፍ ድርጅቶች ኢትዮጵያን እየመረጡ ነው። ከኢትዮጵያ ኤሌክትሪክ ለመግዛት የተሰለፉ ሀገራትም በዝተዋል። ሀገራችን ኢትዮጵያ የሚደንቅና ተዝቆ የማያልቅ የታዳሽ ኃይል መናኸሪያ ስትሆን ወንዞቿ ሁሉ 1000 ሜጋዋት ኤሌክትሪክ የሚያመነጩ የ13 ወር ፀሐይዋ ከሶላር ኃይል የሚያሳፍስ ንፋሷ እየቀዘፈ ብርሃን የሚሆንና ከመሬት የሚወጣ እንፋሎቷ ለእልፎች ኤሌክትሪክ መሆን የሚችል ድንቅ ሀገር ናት። አሁን ሁሉም የኃይል ክንዶች ኢትዮጵያን ለማንገስ ተሰልፈዋል። ሰላም የተወደዳችሁ የሰሞነኛ ቤተሰቦች፣ ኢትዮጵያ በሚቀጥሉት ጥቂት ዓመታት ከ86,000 ሜጋዋት በላይ ኤሌክትሪክ በማመንጨት የራሷን የወደፊት ዕጣ ፈንታ ከማብራት ባለፈ ዓለምን በብርሃን ለማጥለቅለቅ ተዘጋጅታለች። ከዚህ ብርሃን ለመቋደስ ከዱባይ እስከ ናይሮቢ ወረፋ ይዘዋል። 1000 የቢትኮይን ዓለም አቀፍ ድርጅቶች ወደ ኢትዮጵያ እየገቡ ነው። ታዲያ እኛ በዛሬው ቆይታችን ተአምረኛውን የኢትዮጵያ የብርሃን አብዮት አንድ በአንድ እንቃኛለን። ከአዲስ አበባ እስከ ዱባይ የዘለቀውን አስደናቂ የብርሃን መስመር እንዳሰሳለን። እንዲሁም አዲሱን የኢትዮጵያን ክንድ ቢትኮይንን በዝርዝር የምንዳስስ ይሆናል። አብራችሁን ቆዩ። አዲስ አበባ ውስጥ ያውን ብዙዎች ለመኖሪያ ሆነ ለኢንቨስትመንት ተመራጭ ባደረጉት ለቡ መብራት ኃይል ቅንጡ አፓርትመንቶችን እጅግ በተመጣጣኝ ዋጋ ለመግዛት ያሰባችሁ ስልክ ለመያዝ ተዘጋጁ። የመዋኛ ገንዳ፣ ጂምናዚየም፣ ቤተ መጻሕፍት፣ የልጆች መጫወቻ፣ የመኪና ማቆሚያ፣ ራታቸውን የጠበቁ 4 ሊፍቶች፣ የኤሌክትሪክ መኪና ቻርጅ ስቴሽንን ያሟላ ዘመናዊ መንደር ውስጥ ለልጅ ልጅ የሚተላለፍ ቋሚ ቅርስን የያዙ በአረንጓዴ ስፍራ በተከበበው ዘመናዊ መንደራችን ውስጥ ማራኪ እይታ ያላቸውን ቤቶች የያዘውን የመጨረሻውን ብሎክ ለሽያጭ አቅርበናል። ባለ 1 መኝታ 451 ሺህ ብር፣ ባለ 2 መኝታ 783 ሺህ ብር፣ ባለ 3 መኝታ 908 ሺህ ብር እንዲሁም ባለ 4 መኝታ 1 ሚሊዮን ብር ከፍለው አሁኑኑ ይመዝገቡ። እርሶ 32% ብቻ በ3 ዓመት መክፈል ከቻሉ እኛ ደግሞ 60% የባንክ ብድር አዘጋጅተናል። ዝቅተኛ ወለድ ለምትፈልጉ ደንበኞቻችን ታላቅ የምስራች አለን። መግዛት ያሰባችሁ ስክሪኑ ላይ ባለው ስልክ አሁኑኑ ደውላችሁ መመዝገብ ትችላላችሁ። የማያቋርጠው የኢትዮጵያ ሀብት የኤሌክትሪክ ምድር ኢትዮጵያ። በዓለም መድረክ ታዳሽ ኃይል ሲባል ከኢትዮጵያ የሚቀድም የለም። የአባይ ወንዝ ተፋሰስ ብቻውን ከ45,000 ሜጋዋት በላይ የሃይድሮ ኤሌክትሪክ ኃይል የማመንጨት አቅም አለው። በንፋስ የሚጨነቁት ደጋማ ቦታዎችና ተራሮች ደግሞ ከ10,000 ሜጋዋት በላይ ማመንጨት ይችላሉ። ምን ይሄ ብቻ! ወደ ምስራቅ ያሉ ፀሐያማ ሜዳዎች ደግሞ እስከ 20,000 ሜጋዋት የፀሐይ ኃይል ማምረት ይችላሉ። በስምጥ ሸለቆ የሚገኙ የጂኦተርማል ሙቅ ቦታዎችም ሌላ ተጨማሪ 10,000 ሜጋዋት ኃይልና ተስፋ ከሙቀታቸው ጋር ይሰጣሉ። በአጠቃላይ እነዚህ ድንቅ ሀብቶች እጅግ በጣም ከፍተኛ የሆነ የብርሃን ክንድን ለሀገራችን ኢትዮጵያ የሚያጎናጽፏት ሲሆን በትንሹ ተደምረው እስከ 86,000 ሜጋዋት የኤሌክትሪክ ኃይል የማመንጨት አቅም አላቸው። እነዚህ ሁሉ ደግሞ የመጪው ዘመን የኢትዮጵያ የምንዛሬ ምንጮች ናቸው። ታላቁ የኢትዮጵያ ህዳሴ ግድብ ብቻውን ማለትም ሌሎች አባይ ላይ ከሚሰሩ ግድቦች ውጭ 5150 ሜጋዋት የማመንጨት አቅም ያለው ሲሆን የብርሃኑ አብዮት መጀመርም ትልቁ ምልክት እሱ ነው። ይሄ በድንቅ ተአምራዊ የኢትዮጵያ የብርሃን ክንድ ታዲያ በሚቀጥሉት ጥቂት ወራት ተመርቆ ለዓመታት የተጠበቀው ተስፋ የህዳሴ ግድቡ ሙሉ በሙሉ ስራ ይጀምራል። ነገር ግን ግዙፉ ፕሮጀክት የሁሉም መጀመሪያ ነው። ከሱ ቀጥሎ አስደናቂው የኮይሻ ግድብ ይመረቃል። ሌሎች ድንቅ ግድቦች በቅርቡ ግንባታቸው ይጀመራል። በኦሮሚያ የሚገኙ የንፋስ ኃይል ማመንጫዎች ወደ ሥራ ይገባሉ። በሶማሊያና በመላ ሀገሪቱ ያሉ የፀሐይ ኃይል ፕሮጀክቶች ይገነባሉ፣ ይመረቃሉ። እናም በኮርቤቲና ቱሉ ሞዬ ያሉ ድንቅ የተፈጥሮ እንፋሎቶች የጂኦተርማል ኃይል ማመንጫ ይሰራባቸዋል። እነዚህ ሁሉ ደግሞ 86,000 ሜጋዋት ኃይልን ለማመንጨት ሌት ተቀን ይሰራሉ። ሁሉም ግን የሚተጉት የኢትዮጵያን ነገ ብሩህ ለማድረግ ነው።
ተአምራዊው እቅድ ከአዲስ አበባ ዱባይ፣ አስደናቂው ዓለምን የማብራት ውጥን። ኢትዮጵያ ማድረግ የምትችለው ዋነኛው ነገር የኤሌክትሪክ ኃይል ቁጥጥርን በስሯ ማድረግ ሲሆን በዚህም ያሏትን የኃይል ማመንጫዎች አስተባብራ በጠቅላላ 86000 ሜጋዋት ኃይል በማመንጨት ከራሷ አልፎ ወደ ሌሎች ሀገራት ኃይል ለመሸጥና ዓለም አቀፍ የኃይል ላኪ ለመሆን ተዘጋጅታለች። በዚህም በትንሹ በ1 ኪሎዋት አወር በአማካይ $0.05 በሆነ ዋጋ ኤሌክትሪክን በመላክና በመሸጥ ኢትዮጵያ በዓመት ወደ $37.68 ቢሊዮን ገቢ ማግኘት ትችላለች። ይህ ደግሞ የትኛውም ምርት ተሽጦ ከሚገኘው የውጭ ምንዛሬ በብዙ እጥፍ የሚልቅ ነው። ከኢትዮጵያ የሚወጣ ኃይል በናይሮቢ የሚገኙ ቤቶችን በብርሃን ይሞላል። በካርቱም ያሉ ኢንዱስትሪዎችን ያንቀሳቅሳል። በዱባይ የሚገኙ የመረጃ ማዕከሎችን ኤሌክትሪክ ይመግባል። ይህም አዲስ አበባን ከዓለም ጋር ያገናኛል። ኢትዮጵያ ያመረተችው ኤሌክትሪክ ዓለም አቀፍ የንግድና የፈጠራ ማዕከል የሆነችውን ዱባይን ያበራል። ዱባይን ያበራል ሲባል እውነት ላይመስል ይችላል። ነገር ግን ነገሩ ከሐሳብ በላይ የሆነና በትክክልም የሚተገበር ነው። የኢትዮጵያ ኤሌክትሪክ ኃይል ከጥንታዊቷ አዲስ አበባ ደጋማ አካባቢዎች ተነስቶ የዱባይን ሰማይ ጠቀስ ሕንፃዎች የሚያበራ ወደ አዲስ የዘላቂነትና የኢኮኖሚ እድገት ዘመን የሚያመራ ዓለምን የሚያስደንቅ ድንቅ ራዕይ ነው። ከሁሉም በላይ ግን የኢትዮጵያ ተስፋ በዚህ ላይ የተመሰረተ ነው። ኢትዮጵያን የሚፈልገው የመጪው ዓለም ድንቅ መገበያያ ቢትኮይን። እልፍ ድርጅቶች ቢትኮይን ማይን ለማድረግ ኢትዮጵያን እየመረጡ ነው። ለምን ከተባለ በቂ ኤሌክትሪክን በማምረት ኢትዮጵያን የሚያህል የለምና። እንደውም የኢትዮጵያ መንግስት በቀጣይ ሌሎች ድርጅቶችን እስከተወሰነ ጊዜ አልቀበልም እያለ ነው። በቅርቡ እንኳን የኢትዮጵያ ብሔራዊ ባንክ በቅርቡ ኢትዮጵያ ካገኘችው $55 ሚሊዮን ገቢ ከቢትኮይን ማይኒንግ የተገኘውን እንደሚያጠቃልል ገልጿል። ኢትዮጵያ ባላት ርካሽና ንጹህ የኤሌክትሪክ ኃይል ምክንያት ከቻይና በመቀጠል የክሪፕቶ ማይኒንግ ኢንቨስትመንት ዋነኛ መዳረሻ ሆናለች ተብሏል። ኢትዮጵያ ቢትኮይንን መሰል የዲጂታል መገበያያ ገንዘቦችን ወይም ክሪፕቶ ከረንሲዎችን ከ2 ዓመት ገደማ በፊት ማገዷ ይታወሳል። ከገዳው በኋላ ግን የኢትዮጵያ ኢንቨስትመንት ሆልዲንግስ መቀመጫውን ሆንግ ኮንግ ካደረገው ዌስት ዳታ ግሩፕ ጋር በ$250 ሚሊዮን የቢትኮይን ማይኒንግ የኤአይ ማሰልጠኛ መሰረተ ልማት ፕሮጀክትን በኢትዮጵያ ለመገንባት መፈራረማቸው ይታወቃል። በተጨማሪም ኢትዮጵያ ኃይል ለመሸጥ ከ25 የቢትኮይን ንግድ ላይ ከተሰማሩ ድርጅቶች ጋር ውል መፈጸሙና ባለፉት 10 ወራት $55 ሚሊዮን እንደተገኘ ገልጿል። ኢትዮጵያ ውስጥ በርካታ ሰዎች የቢትኮይን ተጠቃሚ መሆናቸውን ጥናቶች ያመለከቱ ሲሆን ጥቂት የማይባሉ ወጣቶች በቢትኮይን ማይኒንግ ስራ ተሰማርተዋል። የኢትዮጵያ ወደ ክሪፕቶ ገበያ መግባት የውጭ ምንዛሬ ፍሰትን በመጨመር የሀገሪቱን ገቢ ከፍ ያደርጋል ተብሎ ይጠበቃል። ቢትኮይን በቅርቡ ዶላርን መተካቱ የማይቀር ነገር ነው። ቢትኮይንና ኤሌክትሪክ ደግሞ የአንድ ሳንቲም ሁለት ገጽታዎች ናቸው። የአሜሪካ ዶላር በሚቀጥሉት ጥቂት 10 ዓመታት የዓለም መገበያያነቱ መቅረት ብቻ ሳይሆን ዋጋው ወደ ዜሮ ይወርዳል ሲሉ አንዳንድ አዋቂዎች ይናገራሉ። በምትኩ ወርቅና ቢትኮይን የዓለም መገበያያ ይሆናል ይላሉ። የአሜሪካ ዶላር ባለፉት ዓመታት ያጣውን ዋጋና በተለይ የአሜሪካ ተጽዕኖ ማስፈጸሚያ መሆኑ ቅሬታ ያደረባቸው ሀገሮች በዶላር መገበያየትን ለመተው ጥረት እያደረጉ ነው። በምትኩ እንደ የቻይና ዩዋን፣ ቢትኮይን ወይም ወርቅ ጥቅም ላይ ይውላሉ ይባላል። የቻይናን ዩዋን መጠቀም አንዱን ጌታ በሌላ ጌታ መተካት በመሆኑ ሌሎች አማራጮች ካሉ ሀገሮች የሚመርጡት አይሆንም። ወርቅ በቀላሉ የሚዘዋወር ነገር ባለመሆኑ ደግሞ ይህንንም እንደ መገበያያ መጠቀም አስቸጋሪ ነው። እንደ ሀብት ማከማቻ ግን በተወሰነ ደረጃ ሊያገለግል ይችላል። ወርቅን ለገንዘብነት ተወዳጅ ያደረጉት ባህሪዎች ሁሉ ቢትኮይን አለው። የወርቅ አሉታዊ ጎኖች ግን የለውም። ይኸውም በቀላሉ ከአንዱ ቦታ ወደ ሌላ ቦታ መዘዋወር አለመቻል ሲሆን ወርቅን ከፋፍሎ ለጥቃቅን ግብይቶችን መጠቀም አይቻልም። ቢትኮይንን የመከፋፈል ክህሎቱ ገደብ የለውም። በዚህም ምክንያት ቢትኮይን የዓለም መገበያያ ይሆናል። ቢትኮይን የገንዘብ ዝውውር ብቻ ሳይሆን ማንኛውም የአስተዳደራዊና ሕጋዊ ስራዎችን አውቶሜት ለማድረግ ያገለግላል። ለምሳሌ እስከ 90% የመንግስት ቢሮክራሲ ስራን፣ 100% የባንክና ኢንሹራንስ ስራን፣ አብዛኛውን የንግድ ድርጅቶች ስራን በብሎክቼይን መተካት ይቻላል።
የህዝብ ቆጠራን፣ ምርጫን፣ የሀብት አከፋፈልና በጀት ምደባን፣ የሥራ ክንውን ቁጥጥርን በሚጻፈው ሕግ ላይ በመመስረት ያለምንም ሰው ጣልቃ ገብነት መፈጸም ይችላል። ይህ ሲሆን ስራዎች ከሙስናና ከብክነት የጸዱ ይሆናሉ። ስራዎች በፍጥነት ይካሄዳሉ። ወር ወይም ዓመት የሚፈጅ ስራ በሰከንድ ይሰራል። ሁሉንም ነገር ለማድረግ ደግሞ የኢትዮጵያ ኤሌክትሪክ ኃይል በእጅጉ ይፈለጋል። ኢትዮጵያን እየመረጡ ያሉት የዳታ ማዕከላት። በኢትዮጵያ የዳታ ማይኒንግ ማዕከል እየከፈቱ ያሉ ዓለም አቀፍ ኩባንያዎች ቁጥር እየጨመረ ነው። እስካሁን በጠቅላላ 25 የቴክኖሎጂ ኩባንያዎች ወደ ኢትዮጵያ ገብተዋል። ድርጅቶቹ ኢትዮጵያን ጨምሮ በዓለም አቀፍ ደረጃ ለውሳኔ የሚረዱ መረጃዎች የሚሸጡ ናቸው። እነዚህ ድርጅቶች ኢትዮጵያን እየመረጡ ያሉትና ሚሊዮኖችን እያፈሰሱ ያሉት ንጹህና የማይቋረጥ ኤሌክትሪክ እያገኙ ስለሆነ ነው። ዓለም አቀፍ የቴክኖሎጂ ኩባንያዎች የዳታ የምናባዊ ግብይት ማቀላጠፊያ ወይም የዳታ ማይኒንግ ማዕከላቸውን በኢትዮጵያ በመክፈት ላይ ናቸው። በአሁን ላይ ዳታ ማይኒንግ የሚለው የእንግሊዝኛ ቃል እየተለመደ መጥቷል። እንደ ቴክኖሎጂ ባለሙያዎች አስተያየት ከሆነ ዳታ ማይኒንግ ከንግድ ጋር የተያያዙ አሊያም ግብይቶችን ለማካሄድ የሚረዱ መረጃዎችን ለተቋማትና ግለሰቦች ማቅረብ ማለት ነው። ለአብነትም የሰዎችን ፍላጎት መሰረት ያደረጉ የንግድ ስራዎችን ለማድረግ፣ ተቋማት ምርቶቻቸውን ለሸማቾች ለማድረግ፣ የደንበኞቻቸውን ፍላጎት እንዲያውቁ፣ ሸማቾችም ስለሚገዟቸው ምርቶች በጥናት የተረጋገጡ መረጃዎችን እንዲያገኙ የሚደረግበት ስርዓትም ነው። ኢትዮጵያ ዓለም አቀፍ ተቋማት ወደ ሀገሯ እንዲመጡ በኢትዮጵያ ኢንቨስትመንት ኮሚሽንና ሌሎች ተቋማት በኩል እያስተዋወቀች ትገኛለች። በዚህም መሰረት እስካሁን 25 የዳታ ማይኒንግ ድርጅቶች የተመዘገቡ ሲሆን ከኢትዮጵያ ኤሌክትሪክ ኃይል ጋር የኃይል አቅርቦት ስምምነት በመፈራረም ላይ ናቸው። ከ25ቱ ተቋማት ውስጥም 4ቱ ስራ መጀመራቸውን በኢትዮጵያ ኤሌክትሪክ ኃይል የገበያና ቢዝነስ ልማት መምሪያ አስታውቋል። የዳታ ማይኒንግ ኩባንያዎች በሀገር ውስጥ ኃይል የሚጠቀሙ ቢሆንም የፍጆታ ሂሳባቸውን በዶላር እንዲከፍሉ ከስምምነት ተደርሷል። የኢንቨስትመንት ፍቃድና ሌሎች አስፈላጊ መስፈርቶችን ካሟሉት ከ25ቱ ድርጅቶች መካከል 4ቱ ከ10 እስከ 100 ሜጋዋት ድረስ ኃይል መጠቀም ጀምረዋልም ተብለዋል። ለመጀመሪያ ጊዜ በሀገር ውስጥ በውጭ ምንዛሬ ከተከናወነው ሽያጭ አስቀድመው ስራ ከጀመሩት ከሁለቱ የዳታ ማይኒንግ ድርጅቶች ብቻ $2 ሚሊዮን በላይ ገቢ የተገኘ ሲሆን የሌሎችም እየተሰበሰበ ነው። አሁን በዳታ ማይኒንግ ዘርፍ ለመሰማራት ፍቃድ ከወሰዱትና ከኢትዮጵያ ኤሌክትሪክ ኃይል ጋር የኃይል ሽያጭ ስምምነት ከተፈራረሙት 18 ድርጅቶች መካከል 5ቱ ግንባታ ሲጀምሩ 10ሩ ደግሞ ግንባታ ለመጀመር በሂደት ላይ ናቸው። ከኢትዮጵያ ጋር ስምምነት የተፈራረሙት ድርጅቶች ምናባዊ ግብይትን ማካሄድ ወይም ለዚህ የሚረዱ መረጃዎችን የሚሰጡ ናቸው። ከ2 ዓመት በፊት የኢትዮጵያ ብሔራዊ ባንክ የትኛውንም የምናባዊ ገንዘብ ግብይት ወይም ክሪፕቶ ከረንሲ ግብይት እንዳልፈቀደና ግብይት ሲፈጽሙ የተገኙ ሰዎችም በሕግ ተጠያቂ እንደሚሆኑ አስታውቆ ነበር። ካሳለፍነው ዓመት ጀምሮ ግን ነገሩ ተሻሽሎ በኢትዮጵያ የቢትኮይን ግብይት መፈጸም የሚያስችሉ መሰረተ ልማት ግንባታ የሚያደርጉ ኩባንያዎች ፍላጎትም እየጨመረ መጥቷል። በዓለም ላይ ካሉ ምናባዊ የመገበያያ ገንዘብ ተቋማት መካከል ግማሽ ያሉ በአሜሪካ ቴክሳስ እየከተሙ ሲሆን በቀን በአማካይ 2300 ሜጋዋት ኃይል ይጠቀማሉ። የእነዚህ ተቋማት የኃይል ፍጆታ ዋጋ ታሪፍ ከፍተኛ መሆኑ ኩባንያዎቹ ወደ ኢትዮጵያ እየመጡ ነው። ስታርጌትን የሚመስል ግዙፍ ፋብሪካ በኢትዮጵያ። ኢትዮጵያ ያሰበችው የኃይል መጠን ላይ ከደረሰች ከፍተኛ ኤሌክትሪክ የሚፈልጉ እንደ ስታርጌት ያሉ ግዙፍ ፋብሪካዎች መከተማቸው አይቀርም። ማለትም ሰው ሰራሽ የማሰብ ችሎታን፣ ኤአይ ማምረቻንና የኃይል ምርትን የሚያቀናጅ ግዙፍ የኢንዱስትሪ ኮምፕሌክስ በኢትዮጵያውን ሊሆን ይችላል። ከ86,000 ሜጋ ዋት የኃይል አቅም ውስጥ 10 በመቶ የሚሆነውን ወይም 8600 ሜጋዋት ብቻ በመጠቀም እንዲህ አይነቱ ግዙፍ ፋብሪካ ማንቀሳቀስ ይቻላል። በዚህም እንደ ዘመናዊ ኤሌክትሮኒክስ፣ የኤሮስፔስ አካላትና የኤአይ ሃርድዌር ያሉ ከፍተኛ ዋጋ ያላቸውን ምርቶች በማምረት በዓመት $100 ቢሊዮን በላይ ገቢ ማግኘት ይቻላል። የተወደዳችሁ የሰሞነኛ ቤተሰቦች፣ በጠቅላላ የኢትዮጵያ ተስፋ በብዙ መንገድ እየተገለጠ ነው። አሁን ሁሉም የዓለም አይን የኤሌክትሪክ ኃይል ላይ ሆኗል። ይህ ኃይል ደግሞ በማያልቅ መልኩ ታዳሽ ሆኖ የሚገኘው ኢትዮጵያ ውስጥ ነው። ሀገራችን ይህንን እድል ከተጠቀመችበት በጥቂት ዓመታት ውስጥ የዓለም ቁንጮ ከመሆን የሚያስቀራት አይሆንም።
ከሁሉም ነገር በፊት ግን ሰላም ይቀድማልና ለሀገራችን ሰላም እየተመኘን ጥንቅራችንን በዚሁ አበቃን። አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሰብስክራይብ በማድረግ ቤተሰብ ሁኑን። ሰናይ ጊዜ። ሰላም በምድራችን ላይ ይስፈን። ሰላም። አዲስ አበባ ውስጥ ያውን ብዙዎች ለመኖሪያ ሆነ ለኢንቨስትመንት ተመራጭ ባደረጉት ለቡ መብራት ኃይል ቅንጡ አፓርትመንቶችን እጅግ በተመጣጣኝ ዋጋ ለመግዛት ያሰባችሁ ስልክ ለመያዝ ተዘጋጁ። የመዋኛ ገንዳ፣ ጂምናዚየም፣ ቤተ መጻሕፍት፣ የልጆች መጫወቻ፣ የመኪና ማቆሚያ፣ ጥራታቸውን የጠበቁ 4 ሊፍቶች፣ የኤሌክትሪክ መኪና ቻርጅ ስቴሽንን ያሟላ ዘመናዊ መንደር ውስጥ ለልጅ ልጅ የሚተላለፍ ቋሚ ቅርስን የያዙ በአረንጓዴ ስፍራ በተከበበው ዘመናዊ መንደራችን ውስጥ ማራኪ እይታ ያላቸውን ቤቶች የያዘውን የመጨረሻውን ብሎክ ለሽያጭ አቅርበናል። ባለ 1 መኝታ 451 ሺህ ብር፣ ባለ 2 መኝታ 783 ሺህ ብር፣ ባለ 3 መኝታ 908 ሺህ ብር እንዲሁም ባለ 4 መኝታ 1 ሚሊዮን ብር ከፍለው አሁኑኑ ይመዝገቡ። እርሶ 32% ብቻ በ3 ዓመት መክፈል ከቻሉ እኛ ደግሞ 60% የባንክ ብድር አዘጋጅተናል። ዝቅተኛ ወለድ ለምትፈልጉ ደንበኞቻችን ታላቅ የምስራች አለን። መግዛት ያሰባችሁ ስክሪን ላይ ባለው ስልክ አሁኑኑ ደውላችሁ መመዝገብ ትችላላችሁ።